ሚድሮክ ኢንቨስትመንት ግሩፕ ሚድሮክ ለሀገር ሚድሮክ ኢንቨስትመንት ግሩፕ ዘርፉ የደረሰበትን ዘመናዊ ቴክኖሎጂ ያሟላ አዲስ የዩኤችቲ ወይንም ረጅም ጊዜ የሚቆይ የወተት ማቀነባበሪያ ፋብሪካን የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤና የሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ አቶ ጀማል አህመድ በተገኙበት አስመርቋል። ይህ ፋብሪካ ወተትን ያለማቀዝቀዣ ለ6 ወራት ጥራቱን ጠብቆ ማቆየት የሚችል ሲሆን ላንጋፋው ሾላ ወተት የምርት አቅም በመጨመርና ምርቶቹም በስፋት ለደንበኞቹ እንዲደርሱ ከፍተኛ እገዛ ያደርጋል። ከንቲባ አዳነች አቤቤ ፋብሪካው ከውጭ የሚገቡ ምርቶችን በመተካት የሀገሪቱን የውጭ ምንዛሬ ወጪ የሚቀንስ ከመሆኑም በላይ ለበርካታ ዜጎች አዲስ የሥራ ዕድል በመፍጠር ለሀገር ኢኮኖሚ እድገት ከፍተኛ አስተዋጽኦ ያበረክታል ብለዋል። በተጨማሪም በኢትዮጵያ ሕዝብ ዘንድ ትልቅ ተወዳጅነት ያለውን የሾላ ወተት ተደራሽነት ወደ ክልሎች በማስፋት የወተት አቅርቦት እጥረትን ለመቅረፍ እንደሚያስችልም ተናግረዋል። የሚድሮክ ኢንቨስትመንት ግሩፕ ዋና ሥራ አስፈጻሚ አቶ ጀማል አህመድ በበኩላቸው ፋብሪካው የአርሶ አደሩን የድካም ውጤት በዘመናዊ ቴክኖሎጂ አቀናጅቶ ጥራቱን የጠበቀና ታሪክ ያለውን የሾላ ወተት ምርቶችን በብዛት ለገበያ ማቅረብ ያግዛል ብለዋል። አክለውም ከአርሶ አደሩ የሚሰበሰበውን የወተት መጠን በመጨመር የአርሶ አደሩን ተጠቃሚነት እንደሚያሳድግም ገልጸዋል። በተለይም በጾም ወቅት የሚገኘውን የተትረፈረፈ የወተት ምርት ብክነት እንዳያጋጥም በዘመናዊ መንገድ በማዘጋጀት የአምራቹንና የአርሶ አደሩን ተጠቃሚነት ማረጋገጥ ያስችላል ብለዋል ዋና ሥራ አስፈጻሚው። በምረቃ ፕሮግራሙ ላይ ጥራት ያለው የወተት ምርት በዘላቂነት በማቅረብ ሂደት ውስጥ ከፍተኛ አስተዋጽኦ ላበረከቱ አርሶ አደሮች ማኅበራትና ወኪሎች የተመረጡ የወተት ላሞች ዝርያ የገንዘብ ሽልማትና የእውቅና ምስክር ወረቀት ተበርክቶላቸዋል። ጥራት ያላቸውን የሾላ የወተት ምርቶችን በተለይም ፓስቸራይዝድ ወተት፣ ኢኤስኤል 21 ቀን የሚቆይ ወተት፣ ክሬም፣ የወጥና የገበታ ቅቤ፣ የአይብ አይነቶች ጋውዳ፣ ፕሮቮሎና ሞዘሬላ፣ አይስክሬም በ8 የተለያዩ ጣዕሞችና በ4 የማሸጊያ መጠኖች እየቀረቡ የሕፃናት ወተት፣ የተለያዩ የቺዝ አይነቶችን ለ6 ወራት ሳይበላሽ የሚቆይ ወተትን በተመጣጣኝ ዋጋ በሽያጭ ሱቆች፣ በሁሉም የኩዊንስ ሱፐርማርኬት ቅርንጫፎች እንዲሁም በአከፋፋዮቻችን አማካኝነት እስከ ደጃፎ እናደርሳለን። ሚድሮክ ኢንቨስትመንት ግሩፕ የሀገር ሀብት።